እግዚአብሔር ከሰማያ ሰማያት ወርዶ መድን ክርስቶስ ሥጋ ይለብሳል ብሎ የሚያስብ አይምሮ አልነበረም። ስለዚህ ነው 5500 ዘመናት ያለፉት። ሳይታሰብ ሰረቀለ ለሰው ሕሊና ስላልተቀረጸ እግዚአብሔር በሚፈቅድበት እግዚአብሔር ደስ ባለው ጊዜ እግዚአብሔር በፈለገው ጊዜ ወአመ በጽሐ ዕድሜሁ ፈነወ እግዚአብሔር ወልዶ ትክክለኛ ጊዜው ሰዓቱ በሚደርስበት ጊዜ እግዚአብሔር ልጁን ወደዚህ ዓለም ላከ ነው ያለው። እና ከነቢያት በፊት የነበሩ በሕግ ውስጥ የተጻፉ ከነቢያት በፊት የነበሩ እናየዋለን። አሁን አይደለም። አሁን ቅርብ አይደለም፣ ሩቅ ነው። ነገር ግን እናየዋለን ብለው ትንቢት ተናግረው ነበር። አሁን አይደለም፣ በቅርብ አይደለም፣ አሁን አይደለም ጊዜው እንጂ እናየዋለን ብለው ትንቢት ተናግረው ስለነበረ እግዚአብሔር ይሄንኑ የሚገልጸው ራሱ እግዚአብሔር ነው። ይሄን ላደርግ ነው። ሪኤሪ ወማሙም ለሕዝቤ ወሰማይኮ ጋሩ ችግራቸውን መከራቸውን ድህነተ ነፍስ ድህነተ ሥጋ ባለማግኘቱ ዓለም ይሄንን ተመልክቻለሁና አሁን መውረድ አለብኝ። ይሄ በሚሆንበት ጊዜ ትልቁ የእምነታችን መሰረት ወይም ኦርቶዶክስ ወይም ተዋህዶ የሚባለው ቃል ለኛ ብቻ የተሰጠ ልዩ ስጦታ ነው። ለኛ ብቻ የተሰጠ ልዩ ስጦታ። ይሄን ስንል ክርስቶስ ተወለደ ስንል ከባህሪው ከሥላሴ ሕልውና ተነስቶ አይደለም፣ መንበሩን ለቆ አይደለም፣ እንዳለ ሆኖ ነው። በአርያም ይመሰገናል፣ ለሥላሴው አለ። የተናወጠ አይደለም። አካላዊ ቃል በሚቀረጽበት ጊዜ ቃል ሥጋ በሚሆንበት ጊዜ ወያን ከለከለ የተናወጠ አይደለም፣ እንዳለ ሆኖ ነው። ወደዚህ ዓለም መጥቶ ዓለምን ለማዳን ቁርጠኛ የሆነ ሐሳብ እግዚአብሔር በመጨረሻው ዘመን ላይ የተቆረጠና ያለቀ ነገር ይሰራል አለ። ይሄ ለነብዩ ለኢሳይያስ ነው የተገለጸለት ምዕራፍ 10 ቁጥር 23 ላይ ይሄ ምስጢር የተገለጸለት ለነብዩ ለኢሳይያስ ነው። እግዚአብሔር አንድ ነገር በዓለም ውስጥ ሊያደርግ አስቧል። ምንድነው የሚያደርገው? ድህነት ዓለም እንዲሆን ሰዎች ተመልሰው ወደ ገነት እንዲመለሱ ወደ ነበረ ክብራቸው እንዲገቡ እግዚአብሔር ወልድ ሥጋ ለብሶ የመጨረሻው የድህነት ሕይወት መስጠት። አሁን ክርስቶስ ከተወለደ በኋላ ዓለም ከእግዚአብሔር ጋር ከታረቀ ማንም የተጣላ የለም። አሁን ከእግዚአብሔር ጋር ዓለሙ እንደሆነ ከእግዚአብሔር ጋር ታርቋል። እግዚአብሔር ዓለሙን ወዶታልና ስለወደደው ታረቀው፣ ራሱ ታረቀው። በሁለተኛ ቆሮንቶስ ምዕራፍ 5 ላይ እንደሱ ነው የሚለው፣ ከአባቱ ጋር አስታረቀኝ። ተጣልተን ነበረ፣ ዕፀ በለስ በልተን ተለይተን ነበረ፣ ክብራችን ተቀንሶ ነበረ፣ ከገነት ወጥተን ነበረ፣ መከራ ሥጋ መከራ ነፍስ ነበረብን፣ ግዛት ነበረብን፣ ጻዕረ ሞት ነበረብን። የሞት ቁራኝነት ተዋህዶን ይቀር ነበረ። ትንሣኤ ሙታን የሚባል ነገር አይኖርም ነበረ ክርስቶስ ባይወለድ። ስለዚህ ክርስቶስ ተወለደ፣ ወደ ነበረ ክብራችን ተመለስን። አሁን ቦታችን እግዚአብሔር እንጠብቀው። ቃል ገብቶልን ሄዷልና በዚች ሀገር ላይ መጥቼ እወስዳቸዋለሁ፣ ከኔ ጋራ ትኖራላችሁ።
ዓለም ቢጠላችሁ አይደቃችሁ እኔንም ጠልቶኝ ነበርና አልተቀበለኝም እና የክርስትና ሕይወት ተስፋ እጅግ የሚጨበጥ የሚታመን እና እግዚአብሔር ወልድ መንበሩን ሳይለቅ ከቅድስት ድንግል ማርያም ከሥጋዋ ሥጋ ከነፍሷ ነፍስ ነስቶ ተወለደ 3 ዓመት በዚህ ሲመላለስ ከዛ የተለየ አይደለም ከሥላሴ ቃላቸው ነውና ከነሱ ጋር እንዳለ ሆኖ ይሄ ነው እንግዲህ ተዋህዶ የሚባለው ድንቅ የሚባለው በሰው ልቦና ይታሰባል የማይባለው ድንቅ የሚባለው ከዓለም የተሰወረ ምስጢር ነበር አለ ወረው የመልእክቱ ላይ ቅዱስ ጳውሎስ ይሄ ከዓለም ሰዎች የተሰወረው ምስጢር እግዚአብሔር በጊዜው ጊዜ ገለጠ አሁን እናንተ ክርስቶስ ስለተገለጸላችሁ ከአዲስ አበባም ይሁን ከአሜሪካንም ይሁን ከተለያዩ ዓለማት እግዚአብሔር ከጠራችሁ በረከተ ልደቱ ልትሳተፉ የጠራችሁ ሁሉ የዚህ ተሳታፊዎች ሰዎች ናቸው የዚህ ክብር ተካፋዮች ናቸው እና ሰውነታችሁም ሕይወታችሁም ተቀድሷል ማለት ነው ቅዱሳን ሆናችኋል ማለት ነው እና የታደለ ሰው ነው እቺን ሀገር የሚረገጣት እነ ኢሳይያስ እነ ነብዩ ኢሳይያስ ሀገራችንን ኢትዮጵያን ሲረገጡ ኢየሩሳሌም ቤተክርስቲያን ማን ኢትዮጵያ ቤተክርስቲያን ናት በጫማ እንሄድም ብለው በእግራቸው ነው የሄዱት ኢሳይያስ ምዕራፍ ያለ ጫማ ሳያደርግ ነው ኢትዮጵያ የገባው ጫማ ሳያደርግ ወደ ግብጽ ሲሄድ ነቢያት ሁሉ ወደ ግብጽ ሲሄዱ በኢትዮጵያ በኩል ነው ሲሄዱ የነበረው እና ይሄን የመሳሰለ ክብር ያላችሁ ኢትዮጵያውያን ከዓለም ሕዝብ ልዩ የሆነ ፍጥረት ጠይም ጥቁር ያለ ከእግዚአብሔር ጋር ሁለተኛ ሆኖ የተገኘ በታሪክም በእምነትም በይዘትም በጨዋነትም ባለው ሁሉ በስነ ጥበብ ሁለተኛ ሆነን ከእስራኤል መሰረቱ ይሄ ነው ሁለተኛው እኛ ነን እግዚአብሔር ደግ ነው እኛን ነው መጀመሪያ ያሳተፈው አምልኮቱን እንድናውቅ ያደረገ ዓለም እግዚአብሔርን ሳይቀበል የተቀበለ እግዚአብሔርን ያወቅን ልጆች የሚጎለን ነገር ቢኖር ያቺ መከረኛ የምንንቃት ፍቅር ብቻ ናት የምትጎለን እንጂ ለእኛ የተሰጠው ስጦታ ለማንኛውም ዓለም አልተሰጠም Thank you.
የተወደዳችሁ እና የተከበራችሁ አበው አባቶች መምህራን ቤተክርስቲያን ሊቃውንት ቤተክርስቲያን እንዲሁም ዲያቆናት ወንድሞች መዘምራንና መዘምራት ሁላችሁም ለዚህ ለተቀደሰችው ዕለት አምላካችን እና መድኃኒታችን ኢየሱስ ክርስቶስ ልዑለ ባህሪ ምህረቱ የማያልቅ መድኃኒታችን ሁላችንንም እግራችንን ከንክፋት ሰውሮ ዓመቱን እንደ ዕለት ጠብቆ ለዚህ ዕለት ያደረሰን አምላካችን ክብር ምስጋና ለእርሱ ይሁንልን። እንደምን አደራችሁ? ድምጻችሁን ነው አነሰ እግዚአብሔር ይመስገን አትሉም እንዴ? እንደምን ሰነበታችሁ?
እንኳን አደረሳችሁ። እግዚአብሔር አምላካችን ዛሬም ነገም እስከ ዓለም ፍጻሜ ድረስ በቸርነቱና በምህረቱ ጠብቆ ለሚቀጥለው ዓመት በሰላም ያደርሰን። እግዚአብሔር አምላካችን ስሙ የተመሰገነ ይሁንልን። እንኳን አደረሳችሁ። እንኳን አደረሳችሁ። እንኳን ደስ አላችሁ። አሁንም አሜን እንዳላችሁ አሜን ብሎ ይቀበላችሁ እግዚአብሔር። እንግዲህ አሁን በዚህ በተቀደሰው ስፍራ ላይ በመካነ ልደቱ ተሰብስበን ጌታችን መድኃኒታችን ኢየሱስ ክርስቶስ ሰማያዊ አምላክ ሲሆን ይህን ግዙፍ ሥጋ የኛን ሥጋ ለብሶ በአርአያ ሰብ የታየበት ለመጀመሪያ ጊዜ በዚች በቤተልሔም ከተማ ነው። እሱ አምላክ ሲሆን የሁሉ ገዢ ሲሆን ሁሉ የሱ ቦታ ሲሆን የተደላደለውም ሁሉም ቦታ የራሱ ሲሆን እሱ ግን የተገኘው በከብቶች በረትና ግርግም ውስጥ ነው። አያስደንቅም? እሱ በከብቶች በረት በተኛበት ቦታ ላይ ነው። እኛ እግዚአብሔር አምላካችን ከየትኛውም ዓለም ሰብስቦ በዚሁ እሱ በተወለደበት ቦታ አምላክ ሲሆን የሰውን ሥጋ ለብሶ በአምሳለ ሕፃናት ወይም በአምሳለ ሕፃን የታየበት ቦታ ላይ ነው ዛሬ እኛም ቁጭ ብለን የምንገኘው። እንደዚሁ ዝም ብሎ ቀላል ቦታ አድርገን እንዳናየው። ይህ አማናዊው ቦታ ነው። አማናዊው ጌታችን መድኃኒታችን ኢየሱስ ክርስቶስ የሰውን ሥጋ ለብሶ የታየበት ቦታ ነው። ታዲያ እኛ በዚህ ቦታ መገኘታችን ዛሬ አያስደስትም ወገኖች? አያስደስትም? ታዲያ ምን አለ ልልታ? አይበቃም። በሁለት ይተዋል ይቀራል። እሺ እልል እንዳላችሁ እግዚአብሔር አምላካችን እልል ብሎ ይቀበላችሁ። የተከበራችሁ የክርስቶስ ቤተሰቦች በመጀመሪያ እግዚአብሔር ፈቃዱ ሆኖ ከዚህ ቦታ ስላሰባሰበን ስሙ የተመሰገነ ይሁን። ወመጻ ብእሲ ዘስሙ ገብርኤል ወይየለኒ ዳንኤል ቢሴፍ እቶት ለቡ ዘይለከ ወስማ ዘእነግረከ። ገብርኤል የሚባል ሰው መጣና በሰውም በእግዚአብሔር ዘንድ የተወደድክ ዳንኤል ሆይ የምነግርህን ስማ፣ የምልህን አስተውል አለኝ ይላል። አሁን እንግዲህ እዚህ ከመጣን ባለ ልደቱን ለማክበር ከተሰባሰብን የሚነገረውን መስማት የሚባለውን ማስተዋል ተገቢ ነው። ወመጻ ብእሲ ዘስሙ ገብርኤል ወይለኒ ዳንኤል በኢሴፍ እቶት ለቡ ዘይለከ ወስማ ዘእነግረከ። ገብርኤል የሚባል ሰው መጣ። ልብ አድርጉ። ገብርኤል ሰው ነው አይደለም፣ መልአክ ነው እያሉኝ ነው ሁሉም። ይሄን ማን ሰው ቆይ ለምን ሰው አለው? ለምን ሰው አለው? ወመጻ ብእሲ ዘስሙ ገብርኤል፣ ገብርኤል የሚባል ሰው መጣ። ለምን አለው?
እንግዲህ በቅኔ ቤት ሲተረክ ገብርኤል ብሂል አምላክ ወሰብ ሌላ ትርጉም አለው ደግሞ ገብርኤል ማለት አምላክና ሰው ማለት ነው ይላል የቃሉ ትርጉም አምላክን ወሰብ ማለት ነው ይገርማችኋል ናቡከደነጾር ሰለስቱ ደቂቅን በሳት ወሩሮ በሳት ጉድጓድ በጣላቸው ጊዜ ሶስት ናቸው የተጣሉት ሰዎች በማግስቱ በሰገነቱ ላይ በቤቱ በረንዳ ላይ ሆኖ ወደ ሳቱ ነበልባል ሲመለከት አራት ሰዎች ያያል ይመለከታል ተማለም ሰለስተ እደው ወደ የነውስተ የተነሳት ወይም ሰንሬ 40 እደው ወራበኦም ተሰይ መስል ከመወልደ እግዚአብሔር ትናንት ሶስት ሰዎች ወደ እሳት ጉድጓድ ጨመር ዛሬ ግን አራት ሰዎች በእሳት ጉድጓድ በነበልባል ውስጥ እናያለን ሲመላለሱ ወራበኦም አራተኛቸው የእግዚአብሔር ልጅ መስላል የተለየ ነው ይሄን የተባለ ማን ነው ቅዱስ ገብርኤል ከእሳት ጉድጓድ በተጣሉ ጊዜ እየበረረ ወመጻ መልአክ እንዘ ይሰር ማእከለ ሰማይ ወምድር በኋላ እየበረረ መጣ ይላል ከተፍብሎ ከእሳት ነበልባል አድኗቸዋል ከተዘበበው ከምትፈሩት ነገር ሁሉ ቅዱስ ገብርኤል ይሰውራችሁ ለመሆኑ አሁን ስለ ቅዱስ ገብርኤል እያስተማርኩ ነው ያለው እሺ ፊተኞቹ ተናገሩ ኋለኞቹ አስተማሩ እነማን መቼ ምን የት የምለውን ያዳመጣችሁ ነው አይደለም የፊተኞቹ ተናገሩ የኋለኞቹ አስተማሩ እነማን ምን የት መቼ እሺ ፊተኞቹ አበይትና ደቂቅ ነቢያቶች ናቸው ኋለኞቹ ሐዋርያት ናቸው ፊተኞቹ ያስተማሩት ወይም ፊተኞቹ የተናገሩት በኢሳይያስ 7:13-14 እናንተ የዳዊት ቤት ወይ በሆኑ ሰውን ታደክማላችሁ አምላኬንስ የምታደክሙ እና ድንግል በድንግልና ትንሳለች ወንድ ልጅ ትወልዳለች ስሙንም አማኑኤል ብላ ጠራዋለች የሚለው ነው ስለዚህ ወልድ ዋህድ እግዚአብሔር ክርስቶስ ከድንግል ማርያም ከስጋዋ ስጋ ከነፍሷ ነፍስ ነስቶ ኢሳይያስ በተነበየበት ትንቢት ዘመን ወቅት ያለውን ይዩትና ክርስቶስ በዚህ ቦታ የተወለደበት ዘመነ ምሕረት ይዩት ስለዚህ እነዛኛው አቦኩት እነዚህኛው ጋገሩት ወይም በሉት ሐዋርያቶች እንደማለት ነው ይባል እኔ አውቃለሁ እንደዚህ ሲል አወረደላችሁ ማለት ነው ይባል ነው እሺ አሁን መልሶታል በቀላሉ እኔ ያቀረብኩትን ጥያቄ መልሶታል ሁላችሁም በመስማማት አጨብጭባችኋል ከርሞ ደግሞ ደርሶ እንድናጨበጭብ እሱ ፈቃድ ነው እሺ እና የተናገረውን እናንተ ወዲያኞቹ ስላልሰማችሁ እንዴት ነው ፊተኞቹ የተባሉት ነቢያት ናቸው እነ ኢሳይያስ ድንግል ተጸንሶ ተወልዶ ወልደ ድንግል ተጸንሳለች ወንድ ልጅ ተወልዳለች ነብዩ ሚክያስ ዋንቲኒ ቤተልሔም ምድረ ኤፍራታ የትቲሃት ነገሥተ ይሁዳ እስመኝነች ወጽ ንጉስ ዘሪው ሙሉ ህዝብ እስራኤል ነብዩ ሚክያስ አንቺም ቤተልሔም እንዲህ እንደሆንሽ አትቀሪም ሌሎችን ከተሞች ሌሎችን መንደሮች ሌሎችን ሀገሮች ሲያስተምር ውሎ ሲመሽ ቤተልሔም ደረሰ ይላል ማን ነው እሱ ሚክያስ እዚህ ሲደርስ ፈትሆና ቋያ በቅሎባት እንስሳት አራዊት ሰልጥኖባት አየና አንቺ ቤተልሔም እንዲህ እንደተፈታ ባድማ እንደፈረሰ ቤት ሆነሽ አትቀሪም ባንቺ
ካንቺ ንጉስ ይወጣል ባንቺ ንጉስ ይወለዳል ወገኖች እስራኤልንም ይጠብቃል ሲል ተናግሮላታል ማለት ነው ለቤተልሔም። ለመሆኑ ቤተልሔም ካነሳን ዘንድ ቤተልሔም ማለት የቃሉ ትርጉም እንደምታውቁት ቤተልሔም ማለት በዕብራይስጥ እንጀራ ቤት ወይም ዳቦ ቤት፣ በአረበኛው ቤተልሔም ስጋ ቤት፣ በግዕዝ ቤተልሔም በግዕዝ ቤተልሔም የላምበረት በማለት ይተረጉመዋል ማለት ነው። ይሄንንም እኔ ከራሴ አንቅቼ ሳይሆን ሊቃውንቱ አምጽኡ ልሄሞሙ ውስተ አፍሆሙ ዳቦ መሆኑን እንጀራ መሆኑን ሲናገሩ ነው። ቤተልሔም ማለት ግልጽ ነው። ላምበረት ጌታ የተወለደ በየት ነው? የት ነው? በላምበረት ነው። ብዙም ጥያቄና መልስ አያስፈልገውም። ቤተልሔም ማለት የቃሉ ትርጉም ነብዩ ሚክያስ እንዲህ እንደተፈታች ከተማ ሆነሽ አትቀሪም ብሎ የተናገረላት ቤተልሔም የቃሉ ትርጉም ቤተልሔም ማለት ላምበረት ስጋ ቤት እንደገና ደግሞ እንጀራ ቤት የሚለውን ትርጉም ይሰጣል። ስጋ ቤት ማለት በምስጢር ሰማያዊ አምላክ ከሰማየ ሰማያት ወርዶ ከድንግል ማርያም ስጋን ተዋህዶ ስለተወለደባት ስጋ ቤት የሚል ትርጉም ተሰርቷታል። እንግዲህ ፊተኞቹ እነ ኢሳይያስ እነ ሚክያስ ይወርዳል ይወለዳል ብለው ትንቢት ተናገሩ። ኋለኞቹ ሐዋርያት እነ ቅዱስ ጴጥሮስ እነ ቅዱስ ጳውሎስ ወረደ ተወለደ ለዓለም መድኃኒት ሆነ ብለው አስተማሩ ማለት ነው። እነዚህ የተነበዩትን የተናገሩትን እነዚህኞቹ አስተማሩ። መቼ ለሚለው ፊተኞቹ በዘመነ ብሉይ ተናገሩ፣ ኋለኞቹ በዘመነ ሐዲስ ጌታ ከተወለደ በኋላ ዘመነ ሐዲስ ብለን እንጠራዋለን። ጌታ ከመወለዱ በፊት ያለው ዘመን ዘመነ ብሉይ የብሉይ ኪዳን ዘመን ተብሎ ይጠራል። የት ለሚለው ጥያቄ መልሱ በቅድስት ሀገር ኢየሩሳሌም። ፊተኞቹም የተናገሩ ኋለኞቹም ያስተማሩ የት ነው? በቅድስት ሀገር ኢየሩሳሌም። ኢየሩሳሌም ቤተልሔምንም ኬብሮንም ሰሜን እስራኤልንም ሁሉንም ታጠቃልላለች ማለት ነው። እና እነዚያኞቹ ያስተማሩትን የተናገሩትን እነዚህኞቹ በግልጽ አስተማሩት ማለት ነው። እንግዲህ ትንቢት የተናገሩ ተመልከቱ፣ ነቢያት ብቻ አይደሉም። እነማን መልስ ከቤቱ እነማን ተጨምረዋል በትንቢቱ ቤት? ጥያቄውን ልገምልኝ ነው የሚለው። ትንቢት ነቢያት ብቻ አልተናገሩም። ሌሎችስ? እሺ ተመልሶልኛል በቀላሉ። ቅዱስ ገብርኤልም ትንቢት ተናግሯል። ለምን? ወመጻ ብእሲ ዘስሙ ገብርኤል። ቅዱስ ገብርኤል ትንቢት የመናገር ተሰጥኦና ተልእኮ ያለው ከእግዚአብሔር የታዘዘ የእግዚአብሔር መልእክተኛ ሁለተኛው የመላእክት አለቃ ነው። በደረጃ ሁለተኛው የመላእክት አለቃ ነው እና ትንቢት ደጋግሞ ተናግሯል። አንደኛው ትንቢት በዘመነ ብሉይ
ለነብዩ ለዳንኤል ነግሮታል ማለት ነው። ለነብዩ ለዳንኤል የነገረውን ነግሮታል። ወደ ኋላ አመጣዋለሁ። በዘመነ ሐዲስ ለሊቀ ካህናቱ ለዘካርያስ ልጅ ተወልዳለ፣ እሱም ተድላና ደስታ ይሆንልሃል ሲል ስለ ዮሐንስ ትንቢት ተናግሮለታል። እንደገናም ለሶስተኛ ጊዜ በሐዲስ ኪዳን ዘመን ለእመቤታችን ለቅድስት ድንግል ነብዩ ኢሳይያስ የተናገረውን እሱ በመድገም መንፈስ ቅዱስ በላይሽ ላይ ይመጣል፣ ኃይለ ልዑልም ይጋርድሻል፣ አካላዊ ቃልንም ትጸንሻለሽ ብሎ ነገራት። እመቤታችን ግን ለጊዜው ተከራከራ ነበር። እንዴት እኮ ይሄ ነገር ይሆናል ወንድ ሳላውቅ? ይሄ የሚሆነው አላት በርሱ በመንፈስ ቅዱስ ነው። እናም የእግዚአብሔር መልእክት ነውና ተቀበይ አላት። እሷም እስማለው ነገር ዘይሳአኖ ለእግዚአብሔር፣ ሴት ልጅ ያለ ወንድ ጸንሳ እንድትወልድ ማድረግ የእግዚአብሔር የሚሳነው ነገር አለን ነው ዋናው መልእክት የለውም። ስለዚህ ይሁነን በከመ ትቤለኒ እንዳልክ እንደ ቃልህ ይሁንልኝ ብላ እመቤታችን አወንታውን እንድታ ሳይሆን አወንታ፣ አሉታ ሳይሆን አወንታ፣ እንድታ ሳይሆን እሽታ ስታሳይ አካላዊ ቃል ከስጋዋ ስጋ ከነፍሷ ነፍስ ነስቶ በዚህ ባለንበት በቤተልሔም ሰው ነው ተወለደ። አይገርማችሁም? እና አሁን ያልኋችሁ ቅዱስ ገብርኤል ከነቢያት በበለጠ ትንቢት ተናግሯል ማለት ነው። ትንቢት ደጋግሞ ለነብዩ ለዳንኤል ለዚህም እንደገናም ለእመቤታችንም ለሶስቱ በዚህ በግልጽ የተጻፈ ነው። በግልጽ ያልተጻፈ ብዙ ነው። በነብዩ በዳንኤል የተነገረው ወረዲኩ በራእየ ሌሊት ወመጻ ከሞልደ ይጓለማ ወተውበ ሎቱ መንግስት ወምክና መንግስቱኒ መንግስት ዘላለም ወምክናነኒ ለትውልደ ትውልድ በዘመን የሸመገለ ብዙ እድሜ ያለው እድሜ የጠገበ አንድ ሰው መጣ። ወረዲኩ በራእየ ሌሊት ወመጻ ከሞልደ ይጓለማ ወተውበ ሎቱ መንግስት ወምክና መንግስትና ግዛት ተሰጠው ለዚያ ለመጣው መንግስቱኒ መንግስት ዘላለም መንግስቱ ዘላለማዊ ነው። ወምክናኑኒ ለትውልደ ትውልድ ግዛቱም ለልጅ ልጅ ነው ተብሎ የተነገረው በገብርኤል አጋዥነት በቅዱስ ገብርኤል አጋዥነት ለዳንኤል ነው ማለት ነው። ይሄ የተነገረው በዘመነ ብሉይ ነው። የተፈጸመው መቼ ነው? በዘመነ ሐዲስ። ዘመነ ብሉይ አብቅቶ ዘመነ ሐዲስ ሲጀምር ያኛው ሲያከትም ይሄኛው ሲጀምር ቃሉ ተፈጸመ። እዚህ ቦታ ላይ ተወለደ ማለት ነው። እያዳመጣችሁ ነው? ይዛችሁት የምትሄዱ ቃል እየነገርናችሁ ነው ያለን። ቀደም ሲሉ ወንድሞቻችን የተናገሩት መዘምራኑም የዘመሩት ሁሉም መልእክት የሚያስተላልፈው አንድ ነው። የሰው ልጆች ወኔ እንዳይተኛ እንዳያንቀላፋ በሚሆነው ሁሉ እንዳይደክም የሚቀሰቅስ ነው። ሰው መንፈሳዊ ወኔውን እንዲሞት አያስፈልግም። ዲሞራላይዝድ እንዲሆን አያስፈልግም። ምን ይላል ትንቢተ ኢሳይያስ ትንቢተ ሕዝቅኤል ዋንተ ሰው ለጓለሚያው ተነበር ማይከለ ቤተመሪራን ወቅለርስከ አንተ ሰው ሕዝቅኤል ሆይ ማለት ነው። አንተ በሚያማርሩ ወኔ በሌላቸው ሰዎች መካከል ትኖራለህና ራስህን ጠብቅ። ወኔህ መንፈሳዊ ወኔህ እንዳይሞት ራስህን ጠብቅ። መንፈሳዊ ወኔህ ከሞተ ግን በቁምህ ትሞታለህ፣ የቁመና ሞት ያገኛል ሲል ሰው ቅስሙ እንዳይሰበር ቁሞ እየሄደ እንዳያንቀላፋ ይሄንን ተናግሯል ማለት ነው። ዋንተ ሰው ለጓለሚያው ተነበር ማይከለ ቤተ መሪራን የሰው ልጅ ሆይ አንተ የምትኖረው በአማራሪዎችና
ቅስማቸው በተሰበረ ሰዎች መካከል ነበር። ተመልከቱ ዮሴፍ ወንድሞቹ ደብድበው በቅናት በመቀኝነት ወንድሞቹ ደብድበው ወደ ቀበሮ ጉድጓድ ጥለው እንደገና ደግሞ ለ20 ብር ሽጠውት ወደ ግብጽ ሲወርድ እስር ቤት ሲማቀቅ ለ2 ዓመታት ከዚያም በላይ ግፍና መከራ ሲደርስበት እስር ቤቱንም ጉዳይ ሳይል ሌላውንም ምንም ሳይል ያን ሁሉ መከራ ታግሶ ወኔው ከእግዚአብሔር ጋር ያለው የግንኙነት መስመር የጠበቀ ስለነበር ከእግዚአብሔር ጋር የነበረው ይሄንን ጥንቃቄ ልታደርጉ ይገባል። በተለይ ክርስትናውን ተቀብለን ወኔያችንም የሚሞትና የሚያንቀላፋ ከሆነ ክርስትናው ከምን ላይ ነው? ዮሴፍ በሄደበት ወኔ ስለነበረው ከእግዚአብሔር ጋር ያለው የግንኙነት መስመር የጠበቀ ስለነበር ከእስር ቤት ማወጣው እንደገናም በሰው ሀገር ክብርና ሞገስን አጎናጸፈው። በፈርዖን ቤት የፈርዖን ሁለተኛው ሰው ሆኖ ብቻ ለማለት ነው በቤተ መንግስት። አሁን እስር ቤት መጣ ልንባረር ነው ይሄ ነው ምንል ከሆነ ባርንበት ሁሉ ብንሄድም እንኳን መንገዳችን እንዲያቀናልን እግዚአብሔር አብሮን እንዲሄድ አብሮን እንዲኖር ከምንፈራው ሁሉ እንዲሰውረን መንፈሳዊ ወኔያችን ከልባችን መውጣትና መሞት የለብንም። እዚያው ተመስርቶ ከእግዚአብሔር ጋር ያለንን የግንኙነት መስመር ማጥበቅና መያዝ ይኖርብናል። ያ ከሆነ ዮሴፍን ሆን እንጂ ሌላውን አንሆንም ማለት ነው። ወይም ደግሞ ወንድሞቹ በቅናት በመቀኝነት ጠልተው ደብድበው በቀበሮ ጉድጓድ እንደጣሉት ቤተ መሪራን ማለት እንደዚህ ነው። ቅናት፣ መቀኝነት፣ ተንኮል ካለው ማንም ህብረተሰብ ይሄ ቤተ መሪራን ዲሞራላይዝድ ሆኗል ማለት ነው። በእንግሊዘኛው እንግዲህ ስነግራችሁ አባዋጭ ነው ብሎ እንደው አንዳንድ ቃል ይጠቅሳል እንዳታሙኝ እኔ በግልጽ ነው የምነግራችሁ። ቤተ መሪራን ስላችሁ ግዝ ነው የተነገረው። ያ ሲተረጎም ግልጽ በሆነው መንገድ ቅስማቸው የተሰበሩ ሰዎች ማለት ነው ቤተ መሪራን። አሁን ቅስማቸው ቢሰበር ነው እንጂ በቅናት በመቀኝነት ወንድማቸውን አሳልፈው ለመከራ ይጋብዙትም ነበር። እንደ ስንቃቸውን እኮ ተሸክሞላቸው ሆዷል። ስንቃቸውን ተሸክሞ ሆዶ ብሉልኝ ጠጡልኝ ሲላቸው እንደገና ስንቁን ተቀብለው እሱን ወደ ቀበሮ ጉድጓድ አብረን ብላ እንኳን ሳይሉ ወደ ቀበሮ ጉድጓድ ጥለው እነሱ ተቀምጠው እየበሉ ክፉ ይመክሩበት ነበር። አንዳንዶች እንግደለው ይላሉ፣ ሌሎች ደግሞ ከመካከላቸው ያው በድምጽ ወጣለ ነገሩ ለሽያጭ ነው የቀረበው። እስማኤላውያን ነጋዴዎች በዚያ አልፈው ሲሄዱ እንሽጥ የሚለው ስላለፈ ውሳኔ ለ20 ብር ሽጠውታል ወንድማቸው ማለት ነው። እንዲህ ያለ ነገር ከማንኛውም ህብረተሰብ መኖር የለበትም። በሄደበት ሁሉ መንፈሳዊ ሂደቱ ከእግዚአብሔር ጋር ያለ የግንኙነት መስመር መጥበቅ ነው ያለበት እንጂ ክፋትና ተንኮል፣ ቂምና በቀል፣ ቅናትና ምቀኝነት፣ ቁጣና ብስጭት፣ በቃኛ ለማለትና ያልብ እድገት እንደገናም ደግሞ ስካርና ዝሙት፣ ውሸትና ሐሜት እነዚህ ሁሉ መወገድ አለባቸው። ካልተወገዱ ያ ህብረተሰብ በቁሙ ዲሞራላይዝድ ሆኗል ማለት ነው። ከዚህ ይሰውረን። እንግዲህ እመቤታችን ወላጆቿም በጾም በጸሎት በሱባኤ ከእግዚአብሔር ጋር ያላቸውን ግንኙነት አጥብቀው ስለኖሩ የዓለም መድኃኒት ጌታ ኢየሱስ ክርስቶስን አስገኙ ማለት ነው። መልካም ነገር ልናገኝ የምንችለው ከእግዚአብሔር ጋር ያለን የግንኙነት መስመር የጠበቀና ጥሩ ሲሆን ነው። ሄኖክ አካሄዱን ከእግዚአብሔር ጋር አደረገ። ሄኖክ አካሄዱን ከእግዚአብሔር ጋር አደረገ። እናም እግዚአብሔር ከሞት ሰወረውና ከዚህ ዓለም ጣጣ ወደ እውነተኛው ቦታ ወሰደው። ሞተ ማለት አይደለም፣ ዛሬም በሕይወት አለ። ግን ጭቅጭቅ፣ ንትርክ፣ ቅናት፣
ምቀኝነት ካለበት ዓለም አፈለሰው ወሰደው ይለናል። ስለዚህ በዚያ መንፈስ የተቃኙ ኢያቄምና ሐና ራሳቸውን ጠብቀው ሰዎች ሁሉ መካኖች እያሉ ሲዘልፏቸው ያንን ሁሉ የሰውን ውርጅብኝ የስድብ የሐሜት ውርጅብኝ ታግሰው ሱባኤ ገብተው ቅድስት ድንግልን አገኙ። ከነሱ ደግሞ ጌታ ኢየሱስ ክርስቶስ ተወለደ። ሰው ከታገሰ እኮ የሚያጣው ነገር የለም። ሳንታገስ ስንቀር ግን ፈተናው ሁልጊዜ እየተደራረበ በመጨረሻም እንደ ሳኦል ወዳልሆነ ነገር ይመራናል ማለት ነው። ከዚህ ይሰውረን። አሁን ላብቃ፣ ደከማችሁ መሰለኝ። እሺ እና በቤተልሔም መላእክትና ኖሎት እረኞች አንድ ሆነው አመስግነዋል። ቤተልሔም የዳዊት ሀገር ናት። በታሪክ ስታነቡ የዳዊት ከተማ ናት። ጌታ ኢየሱስ ክርስቶስ የተወለደው በዳዊት ከተማ ነው። የዳዊት የትውልድ ሀገሩ የጌታ ኢየሱስ ክርስቶስ ደግሞ የተወለደባት የትውልድ መንደሩ ናት ማለት ነው። በናዝሬት ተጸነሰ፣ የተወለደ ቤተልሔም ተወለደ ማለት ነው። ቤተልሔም ብዙ ታሪክ አላት። ዳዊት እዚህ ስላደገባት ጥሩ ምንጭ ውሃ ነበራት አሉ። ዛሬ ግን በመሬት ውስጥ ነው የሚገኘው። ለነገሩ ምንጭ ከየት ይወጣ ከሰማይ መጣ ብለህ ነው እንዳትሉኝ እንጂ ጥሩ የምንጭ ውሃ ነበራት እና ዳዊት ያችን እየጠጣ ነው ያደገ ከልጅነቱ ጀምሮ እና ወደ እርጅና ውሃ ጠማው፣ እንደው ታመመ። መቼም ውሃ የሚያስጠማ ነገር አለ አንዳንድ ጊዜ፣ ወይ ስኳር ወይ አንድ ሌላ ነገር ሲይዘው መቼም ታመመና ከቤተልሔም ውሃ ማን ባመጣልኝ እያለ ተመኘ ይላል። የሰራዊቱ አለቆች 3 ነበሩ። ስማቸውም አዲኖን፣ ኢያቡስቴ፣ ኤልያና ይባላሉ። የማን ጌታ ወኔ ስላላቸው ስጋዊ ወኔ ወይ መንፈሳዊ ወኔ ስላላቸው የማን ጌታ ውሃ እያለ በውሃ ጥም ይሞታል ብለው አፋፋቸውን ይዘው ዘግራቸውን ነጥቀው እንደዛሬው ሁሉ የቤተልሔም ከተማ ያን ጊዜ የዛሬ 3000 ዓመት ማለት ነው በፍልስጤሞች ሰራዊት ተይዛ ነበር። አሁንም የፍልስጤም ሰራዊት ፖሊስ ነው የሚያስተዳድር። እንዳጋጣሚ ሆኖ ከእስራኤሎች ነጥቀው ያን ጊዜ ነጠቃ ነው ባይለን ነው ያሁን በወግድ ነው የሰጧቸው መሰለኝ እንጂ እስራኤሎችም እዚህ ነበሩ፣ ይዘዋት ነበር ከጥቂት ዓመታት በፊት። በሰራዊት ተከባ ነበርና ያንን ሳያፍሩ አዲኖን፣ ኢያቡስቴ፣ ኤልያና 3ቱ የዳዊት የጦር አበጋዞች ቁምጫና ውሃ መቅጃ ይዘው የጦር ሰራዊትን ጥሰው ከመጣሳቸው በፊት የጦር ሰራዊቱ እዚህ የሰፈረው ሲያቸው ፍልስጤም ጦር እነዚህ ሳይለውጡ አይለወጡም ብለው የወንድ በር ሰጠዋቸው። ያንን ሰራዊት ሰንጥቀው መጥተው ከዚህ ከቤተልሔም የምንጭ ውሃ ቀርተው ወስደው ሰጡት ይላል። ዳዊት ግን አልጠጣውም። እዚያ በሄዳችሁበት ከፍልስጤም ሰራዊት ጋር ተጋጭታችሁ ደማችሁ ቢፈስ የእናንተ እንደመጠጣት አይደለም? ወካአው ተማይ ወይሰቲም ያንን ውሃ ፈሰሰው ከእርሱ አልጠጣም ይላል። ቤተልሔም ያን ጊዜ የፍልስጤሞች ሰፈር ነበረች። አሁን በእነሱ ይዘታ ውስጥ ናት። ይዞታችን ባይደንቃችሁ እዚህ ያለው ደብረ ሰላም ኢየሱስ አሁን ያለንበት እንደገና አላዛር የሚባል ተክለ ሃይማኖት ኢያሪኮ በእነሱ በፍልስጤሞች ውስጥ ነው እና አክብረው ነው ቀድሞም ቢሆን ይሉናል። የኛ መሪ የነበረው ከመካ ተሰዶ ተከታዮቹ ሁሉ ወደዚያ ወደ ኢትዮጵያ ሲገቡ አስተናግዳችሁልንና ስላስተናገዳችሁ እናንተ በእኛ ዘንድ ቦታ አላችሁ ክብር አላችሁ ብለው ቦታችንንም እኛንም አክብረው ነው እስካሁን ድረስ
እኔ እንዳየሁትና እንዳጠናሁት ያዙን ማለት ነው። እና አሁንም ይሄ የሚገኘው በማን ግዛት ውስጥ ነው? ያን ጊዜ 3000 እንደነበረው በ3000 ዓመት ውስጥ እንደነበረው እና ዲኖን ኢያቡስቴን ኤልያና የዳዊት የጦር አበጋዞች የመጡበት ጊዜ በእነዚያ ይዞታ እንደነበረው አሁንም በእነዚሁ ይዞታ ነው ማለት ነው። ይሄም አንድ የሚታሰብ ነገር ነው። ለምን ይሄ ሆነ? የእግዚአብሔር ፈቃድ ነው። የእግዚአብሔር ፈቃድ ስለሆነ እኛም ስለመጣን መጀመሪያ ጌታ ስለተወለደበት እንደገናም ደግሞ የዳዊት ከተማና የጌታ ኢየሱስ ክርስቶስ የትውልድ ሀገር መሆኗን ይሄንንም ማሰብ ይኖርብናል። እንደው ዝም ብለን መጥተን መዝሙሩንም ሰምተን ጸሎቱንም ተቀብለን ሁሉንም ብለን ወሰኑ ወይሁር ሰምቶ ይሄድ ወይ ከውኑ ሆየንተ ቁርባን እንደ ቁርባን ይቆጠርለታል። ከዚያ በኋላ የምንዘነጋው ከሆነ አደጋ ነው። ሃይማኖታችን የጠነከረ አይሆንም። እንዲጠነክር የሚነገረውን ነገር መስማትና መረዳት አለብን። ለምንድን ነው ገብርኤል የተባለው ሰው መጥቶ ይሴፍቶት ዳንኤል በሰውም በእግዚአብሔርም ዘንድ የተወደድክ ሰውንም እግዚአብሔርንም የምትወድ ዳንኤል ሆይ የምነግርህን ስማ የምለውንም አስተውል ብሎ የተናገረው ለምን ነው? ነብዩ ዳንኤል የማያስተውል ሆኖ ነው? አስተዋይ ነው፣ ነብይ ነው። ዳሩ ግን በኋላ ዘመን ለምንነሳ ለኔና ለናንተ ነው የተነገረው ይቃል። እዚህ ከመጣን ዘንድ የሚነገረውን አንዳንዲት ቃል ብትሆን ተብዛም ተነስም ያችን መስማትና ማስተዋል በልባችን ይዘን መሄድ ይኖርብናል። ያ ከሆነ እግዚአብሔር ከመከራው ሁሉ ይሰውረናል። እንደገናም ደግሞ በመከራና በፈተና ውስጥ እንኳን ብንሄድ እሱ ያጸናናል። በኋላ እየተከተለ መንገዱን ያስተካክልልናል ማለት ነው። እምናማረር ቅስማችንን በገዛ እጃችን የምንሰብር ከሆነ አደጋ ነው። እስር ቤት ቢገባም እኮ እዚያም እኮ ሰው ከጸለየ ከበረታ እኮ እነ ቅዱስ ጴጥሮስን ያወጣ መልአክ እኮ ታዞ ሊያወጣቸው ይችላል። ዋናው እኮ ችግሩ ስናማረር እምነታችንን ስንለቅ የእምነታችንን አጀንዳ ስንሸረሽረውና ባዶ ሲቀር ነው ልባችን አደጋ የሚሆነው። በሽታም እኮ ይፈጥራል። ስለዚህ ፍርሃትን እናርቅ፣ መንፈሳዊ ድፍረትን በልባችን እንመስረት እና ይሄ ጌታ ኢየሱስ ክርስቶስ የተወለደበት መካነ ልደቱ ነው። መካነ ልደቱ ስለሆነ እግዚአብሔር አምላክ ፈቅዶ አሰባስሞናልና ለሁላችንም በረከቱን ረድኤቱን ያድለን። አላበዛባችሁም። መንፈሳዊ ወኔያችሁን ጠብቁ። ከእግዚአብሔር ጋር ያላችሁን የግንኙነት መስመር አጥብቁ ነው የምለው። እግዚአብሔር ከበረከተ ልደቱ ጌታ ኢየሱስ ክርስቶስ ከበረከተ ልደቱ ያሳትፈን፣ ከሁላችንም ጋር ይሁን። የቀረውን ጊዜ ደግሞ ይባርክልን፣ ይቀድስልን። የአገልግሎት ተሳትፎ ይኑራችሁ። ቅናትና ምቀኝነት ከመካከላችሁ አርቁ። አንድ ሆናችሁ እግዚአብሔርን አገልግሉ። እግዚአብሔር ከመካከላችን ጋር ከሁላችን ጋር ይሁን፣ ከመካከላችን አይለይ። ስላዳመጣችሁኝ አመሰግናለሁ። Hallelujah.
ጌታ ተወለደ ተወለደ አምላክ ተወለደ ተወለደ ጌታ ተወለደ ተወለደ አምላክ ተወለደ ተወለደ ጌታ ተወለደ ተወለደ አምላክ ተወለደ አንዲት ብላቴና የ15 ዓመት ልጅ ጌታን ወለደችው በመላእክት አዋጅ ፍጹም ድንግልና ተወለደ ጌታ ዓለምን የሚያድን የሰዎች አለኝታ ተወለደ ጌታ ተወለደ ተወለደ አምላክ ተወለደ ተወለደ ጌታ ተወለደ ተወለደ አምላክ ተወለደ ተወለደ ጌታ ተወለደ ይህ ዓለም በቃሉ ከተፈጠረበት ይበልጣል ልደቱ አምላክ ሰው የሆነበት እንደምን ይገርማል ይሄ ተዋህዶ አየነው አምላክን እንደ ሰው ተወልዶ ተወለደ ጌታ ተወለደ ተወለደ አምላክ ተወለደ ተወለደ ጌታ ተወለደ ተወለደ አምላክ ተወለደ ፍጹም ድንግልና ክብርን የተሞላሽ እንደምን አምላክን በማህፀን ያዘሽ ዓለምን በቃሉ የፈጠረ ጌታ ወለደችው ድንግል የሔዋን አለኝታ ተወለደ ጌታ ተወለደ ተወለደ አምላክ ተወለደ ተወለደ ጌታ ተወለደ ተወለደ አምላክ ተወለደ አንቺ ብላቴና እናታችን ማርያም በምድር ተፈልጎ እንዳልተገኘም በሐሳብ በግብር ንጹሕ ስለሆነች የአምላክ ማደሪያ ድንግል ተመረጠች ተወለደ ጌታ ተወለደ ተወለደ አምላክ ተወለደ ተወለደ ጌታ ተወለደ ተወለደ አምላክ ተወለደ ተወለደ ጌታ ተወለደ ተወለደ አምላክ ተወለደ ተወለደ ጌታ ተወለደ አምላክ ሰው ሆነ ሰው አምላክ ሆነ አምላክ ሰው ሆነ ሰው አምላክ ሆነ በድንግል ማርያም ተከናወነ አምላክ ሰው ሆነ ሰው አምላክ ሆነ አምላክ ሰው ሆነ ሰው አምላክ ሆነ በድንግል ማርያም ተከናወነ የአብ ሙሽራ የወልድ እናቱ የመንፈስ ቅዱስ አቤቱ በሰማይ ሆኖ አማጸናሽ ወልድም ለራሱ ቤት አረገሽ መንፈስ ቅዱስ ነው መንፈስ ቅዱስ ነው የጸለለሽ አምላክ ሆነ ሰው አምላክ ሆነ አምላክ ሰው ሆነ ሰው አምላክ ሆነ በድንግል ማርያም ተከናወነ ከሦስቱ አካል ወልድ አንዱ አካል መጣ ወረደ በገባው ቃል ተጸንሶ ሳለ ወልድ ከእናቱ አልተነጠለም ከሦስትነቱ ታምራት አድርጓል ድውይ ፈውሷል በአምላክነቱ አምላክ
የኪዳንን ምስጢር ባሉ ግሩም ምስጋና አቅርቡ ለዘላለም በስነ ፍጥረት ይታወቃል የመንፈሳዊ የእግዚአብሔር ቃል ደስ ይበላችሁ ደስ ይበለን ወረደልን አምላክ ዘሆነ ሰው አምላክ ሆነ አምላክ ዘሆነ ሰው አምላክ ሆነ በድንግል ማርያም ተከናወነ አምላክ ዘሆነ ሰው አምላክ ሆነ አምላክ ዘሆነ ሰው አምላክ ሆነ በድንግል ማርያም ተከናወነ በማኅፀን ለማርያም ተሰማ በተራራማ አገር በኤፍሬም ከተማ ዮሐንስ ሲናገር በረሃ ያደገው ድንገት ስትናገር ምን እንዳዘለለ በማኅፀን ለማርያም ተሰማ በተራራማ አገር በኤፍሬም ከተማ ዮሐንስ ሲናገር በረሃ ያደገው ድንግል ስትናገር ምን እንዳዘለለ የእናቱ ማኅፀን የቅኔ እርሷ ናት ድንግል አምላክ ናት ፊቱ ስለቆመች በሐሴት ዘለለች ዘመረ በደስታ ከድንግል ሲወጣ ታላቁ ሰላምታ ለማርያም ተሰማ በተራራማ አገር በኤፍሬም ከተማ ዮሐንስ ሲናገር በረሃ ያደገው ድንገት ስትናገር ምን እንዳዘለለ በድንግል ማኅፀን ስላየ ጌታውን ከመወለድ ቀድሞ ሰማነው መዝሙሩን ትንቢቱ ሲፈጸም በሆዷ ሲነሳ ሰገደ ለአምላኩን የስድስት ወር ጥንት በማኅፀን ለማርያም ተሰማ በተራራማ አገር በኤፍሬም ከተማ ዮሐንስ ሲናገር በረሃ ያደገው ድንገት ስትናገር ምን እንዳዘለለ ጀመረ ስብከቱ ገና ሳይወለድ ተፈጥሮ ቻለ ነቢዩን ለማገድ አፉ ተከፈተ በታላቅ ምስጋና እናቱ ማኅፀን ድምፅን አሰማና በማኅፀን ለማርያም ተሰማ በተራራማ አገር በኤፍሬም ከተማ ዮሐንስ ሲናገር በረሃ ያደገው ድንገት ስትናገር ምን እንዳዘለለ የዮሐንስና ኤልሳቤጥ ገረማት ልጇ በማኅፀን ቅኔ ሲቀኝባት ድምጿን ከፍ አደረገች ዓለም እንዲሰማ ሞላት መንፈስ ቅዱስ በመዝሙር በዜማ በማኅፀን ለማርያም ተሰማ በተራራማ አገር በኤፍሬም ከተማ ዮሐንስ ሲናገር በረሃ ያደገው ድንገት ስትናገር ምን
የለምና ስፍራ ለእንግዶች ማረፊያ ግርግር ማሰኛቸው ለከብቶች ማረፊያ ድንግል ፈጣሪዋን ወለደችው በመጠቅለያ ተጠለለችው የለምና ስፍራ ለእንግዶች ማረፊያ ግርግር ማሰኛቸው ለከብቶች ማረፊያ የለምና ስፍራ ለእንግዶች ማረፊያ ግርግር ማሰኛቸው ለከብቶች ማረፊያ ጨረቃ ጠበባት የዳዊት ከተማ የጌታ መወለድ ታምሩ ሲሰማ ወረደ መልአኩ ምስራች ሊያወራ የሕፃኑ ክብር በምድር አበራ የምስጢር ግሩም ነው ከቶ ማይነገር ማርያምን በልቧ ትጠብቀው ነበር የምስጢር ግሩም ነው ከቶ ማይነገር ማርያምን በልቧ ትጠብቀው ነበር ፈጣሪዋን ወለደችው በመጠቅለያ ተጠለለችው የለምና ስፍራ ለእንግዶች ማረፊያ ግርግር ማሰኛቸው ለከብቶች ማረፊያ የለምና ስፍራ ለእንግዶች ማረፊያ ግርግር ማሰኛቸው ለከብቶች ማረፊያ ሰብአ ሰገል መጡ ከሩቅ ምስራቅ አገር ወርቅ ዕጣን ከርቤውን ለእሱ ለመገበር በእናቱ እቅፍ አገኙት ሕፃኑን ለዓለም ተናገሩ ንጉሥ መወለዱ የምስጢር ግሩም ነው ከቶ ማይነገር ማርያምን በልቧ ትጠብቀው ነበር የምስጢር ግሩም ነው ከቶ ማይነገር ማርያምን በልቧ ትጠብቀው ነበር ድንግል ፈጣሪዋን ወለደችው በመጠቅለያ ተጠለለችው የለምና ስፍራ ለእንግዶች ማረፊያ ግርግር ማሰኛቸው ለከብቶች ማረፊያ የለምና ስፍራ ለእንግዶች ማረፊያ ግርግር ማሰኛቸው ለከብቶች ማረፊያ የይሁዳ ምድር ምስጋና ተሞላት ንጉሥ መጥቷልና ከናዝሬት ገሊላ ታምሩን ትናገር ቤተልሔም ታውራ ዝማሬ ሲወጣ ተነስቶ ጎተራ የምስጢር ግሩም ነው ከቶ ማይነገር ማርያምን በልቧ ትጠብቀው ነበር የምስጢር ግሩም ነው ከቶ ማይነገር ማርያምን በልቧ ትጠብቀው ነበር ድንግል ፈጣሪዋን ወለደችው በመጠቅለያ ተጠለለችው የለምና ስፍራ ለእንግዶች ማረፊያ ግርግር ማሰኛቸው ለከብቶች ማረፊያ የለምና ስፍራ ለእንግዶች ማረፊያ ግርግር ማሰኛቸው ለከብቶች ማረፊያ እሰይ እሰይ ተወለደ እሰይ እሰይ ተወለደ ከሰማየ ሰማያት ወረደ ከሰማየ ሰማያት ወረደ ከድንግል ማርያም ተወለደ እሰይ እሰይ ተወለደ እሰይ እሰይ ተወለደ ከሰማየ ሰማያት ወረደ ከሰማየ ሰማያት ወረደ ከድንግል ማርያም ተወለደ
ድንግል አንተ
አንበራቶ